የትግራይ ህዝብ እስከመቼ በጦርነት ነጋዴዎች ሲማገድ ይኖራል? ዛሬ ታላቁን የትግራይን ህዝብ የምንጠይቀው አንድ ከባድ ጥያቄ አለ። የትግራይ እናቶች እንባቸው ሳይደርቅ የጦርነቱ ጠባሳ ሳይሽርና የቆሰሉ ልቦች ሳይጠገኑ ዳግም የጦርነት ነጋሪት ለምን ይቆሰማል? ሰላም በመስኮት ብቅ ባለችበት ማግስት የሞትና የጥፋት ደመና በትግራይ ሰማይ ላይ እንዲያጥላ የሚፈልጉት እነማን ናቸው? ዛሬ በትግራይ ህዝብ ስም የሚነግዱ የልጆችን ደም ለስልጣን ማራዘሚያ የሚገብሩ የጦርነት ነጋዴዎችን ማንነት እንፈትሻለን፣ እንጠይቃለን። የፕሪቶሪያው የሰላም ስምምነት በትግራይ ምድር ላይ የሰላም ጭላንጭል ፈንጥቆ እናቶች የልጆቻቸው መመለስ በተስፋ እየተጠባበቁ ባሉበት በዚህ ወሳኝ ወቅት ዳግም የጦርነት ደመና እያጠላ ይገኛል። ይህ አሮጌ አመራሮች በለመዱት የጥፋት መንገድ የትግራይን ህዝብ ወደ ሌላ አሰቃቂ እልቂት ለመግፋት እየተጋጋጡ ይገኛሉ። ትላንት በሺዎች የሚቆጠሩ ወጣቶችን በከንቱ አስጨርሰው ዛሬም ካለፈው ስህተት መማር ተስኗቸዋል። በሻዕቢያና በሌሎች የውጭ ኃይሎች የጦር መሳሪያ ድጋፍ ተስፋ በማድረግ በፌዴራል መንግስቱ ላይ ጦርነት ለመክፈት መዘጋጀታቸው ታሪካዊ ክህደት ነው። ህወሓት በታሪኩ ውስጥ የሰላም መንገድን መርጦ አያውቅም። ይልቁንም ቡድኑ የጫካና የነፍጥ አፈሙዝ ፖለቲካን እንደ ብቸኛ የስልጣን ማቆያ መንገድ ይጠቀማል። ዛሬ በሰላማዊ መንገድና በዲሞክራሲያዊ ምርጫ ከመሳተፍ ይልቅ የትግራይን ወጣት እያፈሰ ወደ ማሰልጠኛ ካምፖች መማገዱ ቡድኑ ካለበት የአስተሳሰብ ድህነትና የዲሞክራሲ ፍርሃት የመነጨ ነው። ይህ የጦርነት ዝግጅት የትግራይን ህዝብ ለዘላለም በረሃብና በስቃይ አዙሪት ውስጥ ለማስቀረት የተወጠነ ሴራ መሆኑን ህዝቡ ሊረዳው ይገባል። ቡድኑ ከዚህ ቀደም በአማራና በአፋር ህዝቦች ላይ የፈጸማቸው ዘግናኝ ወንጀሎች የታሪክ ጠባሳ ሆነው ተቀምጠዋል። በወረራ በገባባቸው አካባቢዎች ንጹሐን ዜጎችን በጅምላ መረሸኑ፣ የሴቶችን ክብር መድፈሩ፣ ሆስፒታሎችንና ትምህርት ቤቶችን ማውደሙ እንዲሁም የዕለት ጉርስ የሌላቸውን አርሶ አደሮች ንብረት መዝረፉ የቡድኑን የማፊያዊ ባህሪ በግልጽ ያሳያል። ዛሬም ያንን አውዳሚ ታሪክ ለመድገም መሞከር የትግራይን ህዝብ ከጎረቤት ወንድሞቹ ጋር በጠላትነት ለማኖር የሚደረግ ከቆሻሻ ሰዎች የሚመጣ የቆሸሸ የፖለቲካ ስሌት ነው። የሚያሳዝነው ደግሞ የህወሓት የፖለቲካ አክሮባትና ለትግራይ ህዝብ ያለው ፍጹም ንቀት ነው። ትላንት ሻዕቢያን የትግራይ ህዝብ የህልውና ጠላት ሲል ከርሞ ዛሬ ግን ስልጣን ለማግኘት ሲል የዚያኑ የሻዕቢያን ደጅ መጥናቱ እጅግ አሳፋሪ ነው። ትላንት ጠላቴ ላለው ኃይል ዛሬ ተንበርክኮ የጦር መሳሪያና የዳቦ ፍርፋሪ መለመኑ ቡድኑ ለትግራይ ህዝብ ክብርና ለወጣቱ ደም ቅንጣት ያህል ግድ እንደሌለው ትልቅ ማሳያ ነው። አሁን ላይ ህወሓት በአድዋ ተወላጆችና በጥቂት የቤተሰብ አባላት የተተበተበ ህዝባዊ መሰረት ያጣ የጥቅም ስብስብ ነው። እንደነ አቶ ጌታቸው ረዳና ጀነራል ጻድቃን ገብረ እግዚአብሔር ያሉ አመራሮች የደብረ ጽዮንን ቡድን እብሪት ተረድተው ራሳቸውን ማግለላቸው የቡድኑን መፈራረስ ያሳያል። የቀረው የማፊያ ቡድን ግን የትግራይን የህብረተሰብ ሀብትና ንብረት እየዘረፈ ስልጣኑን ለማራዘም ሲል ብቻ ንጹሐን ዜጎችን እንደ ሸቀጥ ለባዕዳን ኃይሎች አሳልፎ እየሸጠ ይገኛል። ህወሓት ከሻዕቢያና ከፋኖ ኃይሎች ጋር የፈጠረው ያልተቀደሰ ጋብቻ የቡድኑን የመጨረሻ ሽንፈት ሙከራ ያሳያል። ትላንት እርስ በርስ ሲባሉ የነበሩ ኃይሎች ዛሬ የኢትዮጵያን ሰላም ለማፍረስ በአንድ መስመር መሰለፋቸው ዓላማቸው የህዝብ ጥቅም ሳይሆን የስልጣንና የጥፋት ፍላጎት መሆኑን ያረጋግጣል። ይህ ጥምረት የትግራይን ህዝብ ለባሰ መከራና ለውጭ ኃይሎች መጠቀሚያነት የሚዳርግ እንጂ ለአካባቢው ሰላም የሚያመጣው አንዳች ፋይዳ የለም። የትግራይ እናቶች እንባቸው ሳይደርቅ የፈረሱ ቤቶች ሳይገነቡና የአካል ጉዳተኞች ተረጂ ሆነው ባለበት በዚህ ወቅት ዳግም ወደ ጦርነት መሮጥ ታሪካዊ ኃጢአት ነው። ህወሓት የክልሉን ወጣቶች በትምህርትና በልማት ፈንታ ለጦርነት ማገዶነት ሲያዘጋጅ የራሱ ልጆች ግን በውጭ ሀገራት በሚገኙ ምርጥ ትምህርት ቤቶች እያስተማረ ይገኛል። ይህ ግልጽ የሆነ የጭቆና ስሌት የትግራይ ወጣት ነቅቶ ሊታገለው የሚገባ ትልቅ ክህደት ነው። ቡድኑ ዛሬም በጉልበትና በጦርነት ሀገራዊ ምርጫን ለማስተጓጎል መሞከሩ ህዝቡን ከዲሞክራሲ ተጠቃሚነት አግድሎ በአምባገነንነት ለመግዛት የሚደረግ ጥረት ነው።
ሰላማዊ ውይይትንና ዲሞክራሲያዊ አማራጮችን ወደ ጎን በመተው ወደ ጫካ መመልከት ከ21ኛው መቶ ክፍለ ዘመን አስተሳሰብ የራቀና የትግራይን ለበርካታ አስርት ዓመታት ወደ ኋላ የሚመልስ የጨለማ ጉዞ ነው። የትግራይ ህዝብ ሆይ፣ ሰላምን የሚነጥቁን ልጆችን ወደ እሳት የሚነዱትን የክልሉን ሀብት የሚመዘብሩትን እነዚህን መዥገሮች ነቅለህ የምትጥልበት ጊዜው አሁን ነው። ዝምታ የጥፋተኞችንና የዘራፊዎችን ዕድሜ ያራዝማል። ነገ የሚመጣው መከራም ከዛሬው እጅግ የከፋ ይሆናል። በትግራይ ከተሞችና በትግራይ ገጠሮች የሚደረገውን የወጣቶች አፈሳና የጦርነት ዝግጅት በቃችሁ ልትላቸው ይገባል።